የአሪፍ ገበታ የ10 ሺህ ብር ውድድር ተመልሷል። ማነው ይህን ኪሊማንጃሮ በ20 ደቂቃ ውስጥ የሚጨርሰው? ለ10 ሰው ይበቃል። የሚገኘው ደግሞ ሙሌ ህገወጥ ነው። ህገወጥ አጃይባና ኪሊማንጃሮ በሚባሉት ምግቦቻቸው ይታወቃሉ። ምግቦቹ ሲወጡም እንደዚህ ለሁለት ተሸክመው ነው። እናንተስ ለስንት የምትጨርሱት ይመስላችኋል? የ10 ሺህ ብሩን ውድድር ልናስጀምር ሰብሰብ ብለን ሙሌ ጋር ሄደናል። የውድድሩ ህግ ምን መሰላችሁ? ይሄን ተራራ የሚያክለውን ኪሊማንጃሮ የሚባለውን ምግብ ለ5 መጨረስ ነው። ምግቡ ለ10 ሰው ይበቃል ቢባልም እስከ 15 ሰው ዘጭ ያደርጋል። ሙሉ ለሙሉ የጾም ሲሆን በውስጡም ፓስታ በአትክልት፣ ፓስታ በስጎ፣ ሩዝ፣ ፍርፍር፣ ሰላጣ፣ ኑድልስ፣ ሙዝ፣ አቮካዶ፣ ፓፓዬ ብቻ የሌለው የለም። ጣዕሙ አንደኛ ነው። ያቺን ህገ ወጥ ላይ የምናቃት ፍርፍርም እዚህ ላይ ያለች። እኛ ጎርሰንም ተጎራርሰንም አልቻልነው። ዋጋው 2800 ብር ነው። ማን ነው ይሄን ኪሊማንጃሮ ለ5 በ20 ደቂቃ ውስጥ የሚጨርሰው? ውድድሩ የሚሆነው በሰፈር ነው። እኔ ነኝ ያለ የሰፈራችሁን በሊታ ኮሜንት ላይ ማስመዝገብ ትችላላችሁ። ከውድድሩ በፊት ሙሌ ጋር ሄዳችሁ አቅማችሁን መለካት ከፈለጋችሁ የሚገኘው መገናኛ ከዋች ህንጻ አጠገብ ያለው ዘመን ባንክ ያለበት ህንጻ አንደኛ ፎቅ ላይ ነው። ሞክሩት፣ ትወዱታላችሁ።